ሰላም ወደ ቻናላችን ቤተሰቦች እንዴቆታችሁልኛል። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። የዛሬው ቪዲዮም እንደተለመደው ቤታችሁ ቁጭ ብላችሁ ስልካችሁን ብቻ በመጠቀም ጌሞችና ማስታወቂያዎችን በማየት እንዴት አድርጋችሁ ገንዘብ እርን ማድረግ እንደምትችሉ ለማሳየት ነው። ቀጥታ ይሄንን ስራ ለመስራት ወደ ፕሌይ ስቶራችን እንገባለን። እዚህ ጋር ወደ ስልካችን ፕሌይ ስቶር ከገባን በኋላ እኔ ሰርች ባር ላይ ሰርች እንደማደርገው ሰርች ታደርጋላችሁ። እዚህ ጋር ገብቼ ሰርች ባር ላይ ከገባ በኋላ ፔድወርክ ብዬ ሰርች አደርጋለሁ። ፔድወርክ ብዬ ሰርች ካርኩ በኋላ ይሄ አፕሊኬሽን ይመጣልናል። ይሄን አፕሊኬሽን እኔ ስላወራርኩት ሌላ ጽሁፍ ነው የሚያመጣልኝ። እናንተ ጋር ኢንስቶል የሚል ጽሁፍ ያመጣላችኋል። አፕሊኬሽኑን ታወርዳላችሁ። ቀጥታ ወደ ስልካችን ላይ ከገባን በኋላ ስልካችን ላይ ተቀምጦ እናገኘዋለን። ከዛ አፕሊኬሽኑ አንዴ ክሊክ አድርገን ስንገባ እንደዚህ አይነት ኢንተርፌስ ይከፈትልናል። መጀመሪያ በጉግል አካውንታችን ሳይን አፕ ማድረግ አለብን። እኔ እዚህ ጋር እንደምትመለከቱት በጉግል አካውንቴ ሬጂስተር አድርጌያለሁ። እንግዲህ ወደዚህ ከገባን በኋላ ገንዘብ ለመስራት አንድ ነገር ብቻ የሚያስፈልገን እዚህ ጋር እንደምትመለከቱት እርን የምትለዋን አንዴ ክሊክ እናረጋታለን። እዚህ ጋር እርን የምትለዋን ከነካን በኋላ ብዙ አይነት ገንዘብ ልንሰራባቸው የምንችላቸው መንገዶች አሉ። ከነዚህ ውስጥም ለእናንተ ይቀላል ብዬ ያሰብኩት ጌሞችን በመጫወትና የተለያዩ ማስታወቂያዎችን በማየት ገንዘብ እርን ማድረግ ትችላላችሁ። ገንዘቦች እነዚህ ስራዎች እንዴት መፈጸም እንችላለን ካላችሁ እዚህ ጋር እንደምትመለከቱት እርን የሚሉት አሉ። እነሱ ስነኳቸው ቀጥታ ወደ ስራዎቹ የሚያስገቧችሁ። እኔ አሁን ለእናንተ ለማሳየት ስለሆነ አልነካም ማለት ነው። ከዛ በኋላ ላይ ወደ ዳሽቦርዳችን ስንመለስ እዚህ ጋር ብራችን የሰራነውን ብር ለማውጣት ዊዝድሮ የሚል አለ። እዚህ ጋር እንደምትመለከቱት ዊዝድሮ የሚለውን አንዴ ክሊክ እናደርገዋለን። ዊዝድሮ የሚለውን ክሊክ ካደረግን በኋላ እኔ እስካሁን 0.03 ዶላር ስለሆነ የሰራሁት ማውጣት አልችልም። ከዛ እዚህ ጋር ብራችን ለማውጣት አር ፔመንት ሜትር የሚለውን አንዴ ክሊክ ስናደርግ ባንክ ትራንስፈር እና ፔፓል ያስመርጠናል ማለት ነው። ከፈለግን በፔፓል ማውጣት እንችላለን። ከፈለግን ደግሞ በባንክ አካውንታችን እዚህ ጋር እኔ በፔፓል ስለሆነ ፈልገው ፔፓል ብዬ መርጠለታለሁ። ፔፓልን ከመረጥኩኝ በኋላ ኢሜል እዚህ ጋር አስገባለታለሁ ማለት ነው። ኢሜል አስገባለሁ። እዚህ ጋር ደግሞ የትራንስፈር የፔፓል አካውንት ስሙን አስገባለታለሁ። እናንተ ከፈለጋችሁ ባንክ ትመርጡና የባንክ አካውንት ነበራችሁ እዚህ ጋር ስማችሁን ደግሞ እዚህ ጋር ታስገባላችሁ። የባንኩን ስምና ኮዱን ታስገባላችሁ። እቺን ቦክስ ክሊክ በማድረግ አንድ አድ ፔመንት ሜተር ትላላችሁ። ፔመንት ሜተራችሁን አዳርጋችሁ ስራችሁን እየሰራችሁ ከ10 ዶላር በላይ ሲሆንላችሁ ማውጣት ትችላላችሁ ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ቀጣይ በሌላ ቪዲዮ እስከምመለስ ድረስ ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ ማድረግ